በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመኩየል ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። በአካል ሶስት በመለኮት አንድ በሆነ አንድ አምላክ አብና ወልድ መንፈስ ቅዱስ ስም አምነን ጌታችን መድኃኒታችንን አምላካችን ኢየሱስ ክርስቶስ መርጦ ከፍ አድርጎታልና ስም አጠራሩ ከጽንፍ እስከ ጽንፍ የታወቀለት በወርሃ ሰኔ የሚነበብ የፋርስና የልዳ ኮከብ የሊቀ ሰማዕታት ኃያሉ የቅዱስ ጊዮርጊስ የልደቱን ነገር እንጀምራለን። የጽድቅ ብርሃን ወንጌል በምድረ ልዳ ያበራ የክብር ኮከብ ኃያልና መስተጋድል ንዑድ ክቡር ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ጸሎቱና በረከቱ በእኔና በሁላችሁ ክርስቲያኖች ወዳጆቹ ላይ አድሮ ይኑር ለዘለዓለሙ አሜን። የእግዚአብሔር ልጅ የአብና የወልድ ቃላቸው ጌታዬ ኢየሱስ ክርስቶስ ሆይ ቅዱስ ስምህን ሲክዱ በእጃቸው ለሰሩ ጣዖትም ሲሰግዱ ባየና በሰማ ጊዜ ካንተ በቀር ሌላ ረዳት ሳይሻ በሰባ ነገሥታት ፊት የቆመውን ይህንን ሊቀ ሰማዕታትን ቅዱስ ጊዮርጊስን አመሰግነው ዘንድ ልቤን በማስተዋል አብርተህ አንደበቴን ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግህን እናገራለሁ አላፍርም ያለውን የነቢዩ ዳዊትን ቃል ፈጸመ። ይህ ቅዱስ ወጣት ጊዮርጊስ ሲሆን የሚያስፈሩ ሰባ ነገሥታትን አልፈራም። ቃልህ ሕፃናትን ጠቢባን ያደርጋል ተብሎ እንደተነገረ የማይታየውን መንግሥተ ሰማያትን ተስፋ አድርጓልና 7 ዓመት ባሰቃዩት ጊዜ አላጉረመረመም፣ ቸልም አላለም። ብዙ መከራ በመቀበል በመድከም በመጋዝ በመሰንጠቅ በብረት ምጣድ በመቃጠል በመገረፍ በመራቆት በረሃብ በጽም በመቸንከር በእሳት ሰይፍ በመቆረጥ መከራን ሁሉ ተቀበለ። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስም ስቃይ ብዙ ነው። ስለ ጌታችን ኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቷ እንኳን ለሞት ታደርሳለች። ሟቲው በሕያውነት ይለወጥ ዘንድ በላዩ ሌላ ሳንለብስ ከእርሱ ልንለይ አንወድም ያለውንና የኋላዬን ትቼ ወደፊት እገሰግሳለሁ እርሱንም እከተላለሁ ያለውን ቅዱስ ጳውሎስን መሰለ። በመከራም ሁሉ 7 ዓመት ቆየ። ከእንግዲህ ወዲህ የዚህን የታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ የልደቱን ዜና ጥቂት እንንገራችሁ። ክርስቲያን ወገኖቻችን ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘሮንቶስ የሚሰኝ የልዳ አገረ ገዢ ልጅ የሚሆን አንድ ሰው በቀጰዶቅያ አገር ነበር። በፈቃድ እግዚአብሔር ወደ ፍልስጤም ሀገር ሄደ። አንዲት ቀን በመርከብ ላይ ቁጥራቸው 14 የሚሆን ጓደኞች ነጋዴያን ሁሉም ተኝተው ነበሩ። ሁሉም አንድ ሕልም አለሙ። እነሆ ከዘሮንቶስ ወገብ የወይን ሐረግ ሲወጣ አዩ። ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው። ነቢዩ ኢሳይያስም ለወዳጄ እግዚአብሔር በለመለመ መስክ የወይን ቦታ አለው ብሎ እንደተናገረ ጉንደ ወይኑ ክርስቶስ ሲሆን በእግዚአብሔር የተመረጠ ዘሮንቶስ ለምለም ወይን ነው። ጣዕመ ረድኤቱ እስከ አጽናፈ ዓለም የታወቀ የሰመረ የወይን ፍሬ ቅዱስ ጊዮርጊስ አብቅሏልና። ዳግመኛም በሌላው ቀን ዘሮንቶስ በሮም ሀገር በንጉሱ ግቢ ሳለ ንጉሥ ሕልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ ብሩሃን ከዋክብት በክብር በምስጋና ከበውት ከዘሮንቶስ ወገብ ሲወጣ አይቶ ከእንቅልፉ በነቃ ጊዜ ሕልሙን ይተረጉምለት ዘንድ ጠቢባን አዋቂዎችን ጠርቶ ሕልሙን ነግሮ ተርጉሙልኝ አላቸው። ከእነርሱም ገናና ንጉሥ ከእርሱ ይወለዳል ብለው የተረጎሙለት አሉ። ሌሎችም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዘሮንቶስ ይወለዳል አለ። ነገር ግን ይህን ያለው የበለዓምን አህያ ካናገራት መንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤል ኃጢአትን ያርቃል ብሏል። ንጉሡም ይህን የሕልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡም አሳደረው። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ቅድስት ሥላሴን በማመን ብርሃን የፋርስን ሀገር ያደመቃት የእውነት ፀሐይ ነው። ከዚህም በኋላ ዘሮንቶስ ደስያ ከምትባል ሀገር ሚስትን አገባ። ስሟም ቴዎብስያ ይባል ነበር። እርሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዘሮንቶስም ካገባት በኋላ 2 ሴቶች ልጆችን
ወለደችለት። የአንዲቱ ስሟ ማርታ፣ የሁለተኛይቱም ስሟ እስያ ይባል ነበር። ከዚህም በኋላ ይህንን ብሩህ ኮከብ መስተጋድልን ወለደች። መልኩ የሚያምር ቁመቱ አርዘ ሊባኖስ፣ ፊቱም መልአከ እግዚአብሔርን ይመስላል። ስሙንም ጊዮርጊስ ብለው ሰየሙት። ትርጉሙም የሃይማኖት ገበሬ ማለት ነው። ቅዱስ ጊዮርጊስም ብዙ ትሩፋት ሠራ፣ ለሰውነቱም ማራራ። በነቢዩ ቅዱስ ዳዊት ስለ አንተ ሁልጊዜ ይገድሉናል ተብሎ እንደተጻፈ በልዩ ልዩ ስቃይና ተጋድሎ ቆይቶ ብዙ ጊዜም ሞተ። የታመንክ ዘሮንቶስ፣ የከበርሽ ቴዎብስያ ሆይ ሀብታችሁ ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳችኋልና። ይስሐቅ አንድ ቀን ብቻ በሕሊና ተሰዋ። በሩኅሩህ አባት እጅ ሰይፍ ተመዘዘበት። ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በገቢር ተሰዋ። በማይራሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርክ ዘሮንቶስና የከበርሽ ቴዎብስያ ሆይ ክብር ይገባችኋል። በአሸናፊው በእግዚአብሔር ፊት የሚያርገውን የተወደደ መሥዋዕት አፍርታችኋልና። የከበርክ ዘሮንቶስና የከበርሽ ቴዎብስያ ሆይ ክብር ይገባችኋል። ከሰባው ነገሥታት ፊት ግርማ የተነሳ የማይሸበር የማይደነግጥ ልጅ አግኝቷችኋልና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ከእናንተ ባይወለድ ኖሮ ክርስቲያን ወገኖቼን በመከራ ጊዜ ጥቂት እንኳን ሳይዘገይ ፈጥኖ ማን ይረዳቸው ነበር? እርሱ ፍጡነ ረድኤት ነውና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ሐዘንተኞችን ማን ያረጋጋቸው ነበር? ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ነጋዴያንን በባሕር በየብስ ካለው አደጋ ማን ይጠብቃቸው ነበር? ነገር ግን ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ክርስቲያንም አረማዊም ቢሆን ለሚጠራው ሁሉ ፈጥኖ ይደርሳል። ይልቁንም የቅዱስ ጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸው ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጠ አለኝታ ነውና ፈጣሪዬ በቅዱስ መስቀል እንደተሰቀለ ለምን አላስብም እያለ ጸንቶ በመመስከር የክርስቶስን መከራ መስቀል ለተቀበለ ለዚህ ሰማዕት ክብር ይገባዋል። ስለዚህ ማኅበረ መላእክት በአንድነት ይሉታል፣ በንጽሕናው በቅድስናው እነርሱን መስሏልና። ማኅበረ ነቢያትም ያደንቁታል፣ ማኅበረ ሐዋርያትም ያከብሩታል፣ ማኅበረ ሰማዕታትም አለቃችን እያሉ ያከብሩታል ይወዱታልም። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም እጅግ ትወደዋለች። ለተጨነቁ እንዲረዳ የታሰሩትን እንዲፈታ ትልከዋለች። የፈጠሩት ስሉስ ቅዱስ አብና ወልድ መንፈስ ቅዱስም 7 አክሊላትን አቀዳጁት። መዋቲት ነፍስ ሁላ ከሥጋ በተለየች ጊዜ አስቀድሞ በእኛ ስሉስ ቅዱስ መንበር ፊት ትስገድ፣ ኋላም ለወዳጃችን ጊዮርጊስ እጅ ትንሳ ብለው በቸርነታቸው ከፍ አደረጉት። ነገር ግን ይህ ሁሉ የተናገርነው የሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ከክብሩ ያንሳል። ከታላቅ ባሕር አንድ ጭልፋ እንኳን እንደ መቅዳት ማለት ነው። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ክብሩ ብዙ ነውና ጸሎቱና በረከቱ አማላጅነቱ ተስፋ ከምናደርግ ከእኛ ጋር ይሁን ለዘለዓለሙ አሚን። ይህንን አዲስ በዓል ያደረገ በወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ቸርነት ነው እንጂ ከልባችን ደፍረን አይደለም። ያለ እኔ ረዳትነት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱ ቅድስት ድንግል ማርያምና አማላጅነት በሊቀ ሰማዕታት ቅዱስ ጊዮርጊስም ረድኤት ነው እንጂ። በወርሃ ሚያዝያ 1 ቀን ስቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆኖት ነበር ሲል መጽሐፈ ገድሉ የተናገረውን አይተን በዚህ ፍለጋ ወደ ዕለተ ልደቱ ቁጥር ደረስን። እነሆ ይህንን በዓል ሠራን። ይኸውም በወርሃ ጥር 2 ቀን ነው። በወርሃ ሚያዝያ 1 ቀን ከዚያ በጎደለው 1 ቀን ትሞላለች። የወርሃ የካቲት የወርሃ መጋቢት ወር ሙሉ ይሆናል። እሊህ 3 ወራት የሊቀ ሰማዕታት ቅዱስ ጊዮርጊስ በተጋድሎ ከኖረባቸው 21 ዓመታት ናቸው። ሊቀ ሰማዕታት ቅዱስ ጊዮርጊስ ለተመረጠው ጌታችን ኢየሱስ ክርስቶስ ከቸር አባቱና ከማሕያዊ መንፈስ ቅዱስ ጋር ፍጹም ምስጋና ይግባው። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ የተቀደሰች የልደቱ በረከትም ከሁላችን ጋር ትሁን ለዘላለሙ ዛሬም ዘወትርም ለዘላለሙ አሜን። ተአምር ዘወርሃ ሰኔ። ጸሎቱና በረከቱ ለዘላለሙ ከሁሉም ሕዝበ ክርስቲያን ጋር አድሮና ጸንቶ ለዘላለም ይሁንና ኃያሉ ገባሬ መንክራት ኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው።
በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ነበር። ከፍቅሩም ብዛት የተነሳ እጅግ ያማረ ቤተ ክርስቲያንን አሳነጸ። የእግዚአብሔርንም የሕጉን ታቦት ለማስገባት በፈለገ ጊዜ ከሃዲ ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያኑን መኖሪያው አደረገው። ቤተ ክርስቲያኑን ያሳነጸው ይህ ሰው በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሡ ሄደና ለምን የማይገባ ሥራን ትሠራለህ? ቤተ ክርስቲያኒቱ የታነጸችው በኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ነውና አለው። ንጉሡም ይህንን ንግግር ሰምቶ እጅግ ተቆጥቶ ያስረውና ይገርፈው ዘንድ ወደደ። ሊቀ ጳጳሱ እጅግ አዝኖ ዓይኑንም ወደ ሰማይ አቅንቶ በጌታችን ኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስን እንዲህ ሲል አዳኘው። አንተ ቅዱስ ጊዮርጊስ ሆይ በዚህ አላዊ ንጉሥ ላይ ኃይልህን የማትገልጽ ከሆነ ከማኅበረ ሰማዕት ሁሉ ጋር በእግዚአብሔር ፊት አትቁም እያለ አማጸነ። ሊቀ ጳጳሱም ይህን እየተናገረ ሳለ ገባሬ ተአምር ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥ ወዳለበት ወደዚያ ቤትም ገብቶ በጦር ወግቶ ከዙፋኑ ገለበጠው። ከቤተ ክርስቲያኑ ወደ ሩቅ ስፍራ ወስዶ በምድር ላይ ጣለው። ያን ጊዜም ያ ክፉ ንጉሥ ክፉ አሟሟትን ሞተ። ሚስቱም እንዲህ ሆና ሞተች። የሚንቀሳቀስና የማይንቀሳቀስ ንብረቱንም ሁሉ በተነው። ከቶ ምንም የተረፈ አልነበረም። በዚያ የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽሞም አደነቁ። ሊቀ ጳጳሱም ከተደረገው ተአምራት የተነሳ ፈጽሞ አደነቀ። ከዚህም በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን ካማጸንኸኝ ግዝት ፍታኝ አለው። ፈታውም። በዚያን ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታ በምስጋናና በዝማሬ በኃያሉ ሰማዕት በቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔርን እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።